ለሴቶች የነበራቸው እዝነት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወኢኒ ለአድኹሉ ፊ ሰላቲ እኔ ሰላት ውስጥ ገባና ኡሪዱ ኢጣለቲሃ ማርዘሟን እፈልጋለሁ። ፈአስመዑ ቡካእ ሰቢይ ከዛ የሕፃኖችን ድምፅ ሰማለሁ ሲያለቅሱ። የዚህ ጊዜ ሰላቴን ቀለል አረገዋለሁ። ለምን? እናቱ እንዳትጨነቅ። ሰሃቦች መጥተው ስለሚሰግዱ ልጇ ሲያለቅስባት እና ለማስረዘም አስቤ እቀንሰዋለሁ። የነብዩ እዝነት። አቡበከርም እንደዛ ነበሩ። ቢላል ሲሰቃይ ምን ሲል ከእዝነታቸው የተነሳ እንደው ከኔ ኡመት አዛኝ ማለት አቡበከር ነው ብሎም ተናግረዋል። ቢላልን በገንዘባቸው ገዝተው ነፃ ወጡ። ለእንስሳ እዝነትን አስተማረን ኢስላም። አን አቢ ያዕላ ሸዳድ ብን አውስ ረዲየላሁ ዐንሁ عن رسول الله صلى الله عليه وسلم قال إن الله كتب الإحسان على كل شيء. الله إحسانا ما سمر بقو نقرن بهلم نقر الله دنققوال. فإذا قتلتم لب بروتشين بدن بيازولي فإذا قتلتم فأحسنوا القتلة. جهاد متو ستواقع كتلات قاية يتواقع قونا ستقلوا አገዳደላችሁን አሳምሩ። ሊገል ያለውን እኮ ነው አገዳደል አሳምር። አገኘው ብለህ እጅ እንዳትቆርጥ፣ አፍንጫ እንዳትቆርጥ፣ ጆሮ እንዳትቆርጥ፣ ምላስ እንዳትቆርጥ። መቼ ጂሃድ ላይ ጦርነት ላይ ሆኖ ሊገል የመጣው ጠላት ሲገል ራሱ ጠላትህን መጥፎ አገዳደል እንዳትገድል የዛ አይነት መርህ ያለው ዲን ነው ኢስላም። ጠላትህን እኮ ነው እንጂማ የሰው ልጅ ዝም ብሎ መግደል አይፈቀድም። አንድ ሰውን ያለ ጥፋት የገደለ የዓለምን ህዝብን እንዳጠፋ ይቆጠራል። የኢስላም አስተምሮ ነው። አንድ ሰውን ህይወት ያተረፈ የዓለምን ህዝብ እንዳተረፈ ይቆጠራል። የኢስላም አስተምሮ ነው። ግን ጦርነት ተከስቶ ብትገዳደል ጭምር አገዳደልን አሳምር። የኢስላም አስተምሮ ነው። እየቆረጡ የኢስላም ጠላቶች ኢስላም ገዳይ ነው ላ እየተማርን መጥተናል። እዝነቱ እስካሁን የነብዩ ነበራቸው ለሰዎች የነበራቸው እዝነት። ስትገሉ አገዳደላችሁን አሳምሩ። ወኢዛ ዘበሕቱም እርድ ለማረድም እንስሳን ለማረድ ስትሉ ደግሞ ፈአሕሲኑ ዚብሃ አረራዳችሁ የምታርዱትን እርድ አሳምር። በምን መልኩ? ወልዩሒደ አሐድኩም ሸፍረተሁ አንዳችሁ መጀመሪያ ቢላውን ይሳለው ይሞርደው፣ በደንብ ስለት ያድርገው። ለምን? የዛገ ቢላ አምጥተ የምታርደውን ፍየል ወይም በግ ወይንም ደግሞ ከብት ግመል እንዳታሰቃይ ማለት ነው። መጀመሪያ ሳለው። ሱብሃንአላህ። ስትስልም በምታርደው እንስሳ ፊት እንዳትስል የእስላም አስተምሮ ነው። ሌላ እንስሳ ካለ እያየች ደግሞ ሌላን እንዳታርድ እሷን ገለላ አድርግ። ሁለት ሞት እንዳትገድላት፣ ሁለት ግድያ፣ ሁለት እርድ እንዳትፈጽምባት ማለት ነው። ለእንስሳ ያዘነ ዲን እንዴ ለሰው ልጅ አዝንም? ከዛ በኋላ የሚያርደውን ቶሎ ያሳርፈው ሸክ አድርገህ ማረድ እንጂ የዛገ ቢላ አምጥተህ እንዳታሰቃይ። ለእንስሳ የተጨነቀ ዲን